የሰው ልጅ ማርስ ከእኛ ጋር ብዙ ተመሳሳይነት ያለው ዓለም መሆኗን ከተገነዘበበት ጊዜ ጀምሮ የጋራ ምናባችን እዚያ ስለሚኖረው ሕይወት ተስፋ ሕይወታችንን እዚያ የመለማመድ ተስፋን ጨምሮ በሕይወት መኖር እንደ ዝርያ ማርስን ቅኝ ግዛት ማድረግ እንችላለን ከሆነስ እንዴት እናደርገዋለን? ስለዚህ ጉዳይ በሚዲያዎች ውስጥ ብዙ ወሬዎች እየጨመሩ ያሉ ይመስላል። ነገር ግን በእርግጥ በማርስ ላይ ሰፈራ መፍጠር በምንችልበት የቴክኖሎጂ ደረጃ ላይ ነን። እየተከታተላችሁ ያላችሁት አፍሪ ኢትዮፕ ሚዲያ ነው። ከአስትሮምን ቻናል ያገኘነውን የማርስ ቅኝ ግዛት ማድረግን እና አብረን በቀይ ፕላኔት ላይ የሰው ቅኝ ግዛት የመኖርን ተስፋ እንመረምራለን። አስቀድመው እንደሚያውቁት ማርስ ባለፉት ዓመታት በርካታ የሮቦቲክ ፍለጋ ተልእኮዎች አሉት። ለምሳሌ አፈ ታሪክ የኪዩሪዮሲቲ ኤንድ ኦፖርቹኒቲ የሄዱበት ጉዞ እና ያገኙት ነገር ስለ ማርስ የወደፊት ተስፋ የጋራ ፍላጎት እንዲፈጠር ረድቷል። እንደ እውነቱ ከሆነ አሁን በማርስ ላይ ከፍተኛ ፍላጎት ስላለ እንደ ማርስ ሶሳይቲ እና ማርስ አንድ ያሉ የግል ኩባንያዎች ቅኝ ግዛትን ለማስተዋወቅ ተፈጥረዋል። ይህ ሁሉ ትኩረት የሚስብ ነው፣ ምክንያቱም ጎረቤታችን ፕላኔት ከቤታችን ጋር ተመሳሳይ የሚያደርጉ ተከታታይ ባህሪያት ስላላት ቀደም ሲል ሕይወት ሊኖር የሚችልበት በጣም ቅርብ የሆነ የሰማይ አካል ነው። ይህ አስተሳሰብ ከ19ኛው ክፍለ ዘመን ጀምሮ ነበር። የሥነ ፈለክ ተመራማሪዎች የማርስን ጂኦሎጂ ከማርስ ስልጣኔ ጋር ማያያዝ ከጀመሩበት ጊዜ ጀምሮ በወቅቱ የነበረንን ቴክኖሎጂ ከግምት ውስጥ በማስገባት ይህ እብድ ግምት አልነበረም። በ1911 በኒውዮርክ ታይምስ የወጣ የጋዜጣ ጽሑፍ ስለ ጉዳዩ ለመወያየት ጊዜ አሳልሷል። ሆኖም በቅርቡ በማርስ ላይ ያለው ሕይወት የሚለው ሐሳብ እንደገና ደጋፊዎችን እያገኘ ነው። ናሳ እንኳን አንድ ነገር እንዳለ ያምናል። በዚህ ክረምት የሚጀምረው የፐርሴቨረንስ ሮቨር ዋና ዓላማ እዚያ የሕይወት ማስረጃ ማግኘት ነው። ይህ ጉልህ ነው፣ ምክንያቱም በሰባዎቹ ከቫይኪንግ ፕሮግራም በተጨማሪ አብዛኛዎቹ ሌሎች ተልእኮዎች ባዮሎጂያዊ ሕይወት ለመፈለግ ምንም መንገድ አልነበራቸውም። ይልቁንም በማርስ ላይ የመኖር ዕድልን በተመለከተ ባለፉት ጊዜያት ላይ ያተኮሩ ነበሩ። በሌላ አነጋገር ያለፈውን ፈሳሽ ውቅያኖሶች ምልክቶች ፈልገው ነበር፣ ነገር ግን የማይክሮቦች ማስረጃ ለማግኘት አልነበረም። እነዚህ ሁሉ ተልእኮዎች ለሚመጣው ነገር መሠረት ጥለዋል። በርካታ የጠፈር ኤጀንሲዎችና ኩባንያዎች አሁን አይኖቻቸውን በማርስ ላይ በማኖር ላይ አድርገዋል። ግን ቅኝ ግዛቶች እንዴት እዚያ ይደርሳሉ እና ይተርፋል? ማርስ የሚደረገው ጉዞ በጣም ጥሩ የማስጀመሪያ ሁኔታዎች ያሉት 3 ወራት ያህል ይወስዳል። ይህ ከልክ ያለፈ አይመስልም፣ እንደ ረጅም የመርከብ ጉዞ ነው። ነገር ግን ከምድር መግነሳዊ መስክ ደህንነት ውጭ ቢያንስ ለ3 ወራት እንደሚያሳልፉ ግምት ውስጥ ማስገባት አለቦት። እዚህ ውጭ ለፀሐይ ነፋስና ለኮስሚክ ጨረር ተጋልጠዋል። ለዚህ አይነት ጨረር ለረጅም ጊዜ መጋለጥ የጠፈር ተመራማሪዎች ወደ ማርስ ከመድረሳቸው በፊት ካንሰር እና የአልዛይመርስ ምልክቶችን እንኳን እንዲያዳብሩ ሊያደርግ ይችላል። እንደ ዕድል ሆኖ ከዚህ እንዴት መከላከል እንደሚቻል አንዳንድ ሐሳቦች አሉ። የጠፈር ተመራማሪዎች በመርከሙ ግንባታ ውስጥ በሃይድሮጅን የበለጸጉ ቁሳቁሶችን በመጠቀም ሊጠበቁ ይችላሉ። እንደ እውነቱ ከሆነ ጎጆው በግድግዳው ውስጥ በውሃ ማጠራቀሚያ የተከበበ ሊሆን ይችላል። ውሃው በሃይድሮጅን የበለጸገ ነው። ሌላው አማራጭ በጠፈር መንኮራኩሩ ዙሪያ መግነሳዊ መስክ መፍጠር ነው። ነገር ግን ይህ በመርከቡ ላይ ለመገጣጠም የሚያስችል አነስተኛ ኃይል ካለው ሪያክተር ከፍተኛ መጠን ያለው ኃይል ማመንጨት ይጠይቃል። ነገር ግን እስካሁን ድረስ ደህንነቱ በተጠበቀ ሁኔታ የምናደርገው ቴክኖሎጂ የለንም። በተጨማሪም ከምድር በራቅን ቁጥር የጊዜ መዘግየት በመገናኛዎች ረዘም ላለ ጊዜ ይደርሳል። በምድር ላይ በፕላኔተ ማዶ ላለ ሰው ስልክ ከደወሉ የሁለተኛ ጊዜ መዘግየቶች ሊያገኙ እንደሚችሉ እንደ ቀላል ነገር እንወስዳለን። በእነዚህ ርቀቶች የብርሃን ፍጥነት በሚያስደንቅ ሁኔታ ፈጣን ነው፣ ከጠፈር ርቀቶች ጋር በጣም ቀርፋፋ ነው። በማርስ ላይ ወደ ምድር ያለው ርቀት ማለት ስርጭቶቹ ከ3 እስከ 22 ደቂቃዎች ባለው በማንኛውም ነገር ይዘገያሉ ማለት ነው። ይህ አንድ መንገድ ብቻ ነው። ስለዚህ የመመለሻ ማስተላለፊያውን ከግምት ውስጥ በማስገባት ዝቅተኛው መዘግየት 6 ደቂቃዎች ነው። ይህም መደበኛ የስልክ ውይይት በጣም የጽሑፍ የድምፅ እና የቪዲዮ መልእክቶች ሊኖሩ ይችላሉ። ነገር ግን የማርስ ሰፋሪዎች ማንኛውንም ፈጣን ውሳኔ ማድረግ ካለባቸው ራሳቸውን መጠበቅ አለባቸው። ለምሳሌ ድንገተኛ አደጋዎች ወይም የመሳሪያ ውድቀቶች ሲከሰቱ የርቀት ሥራዎችን ወይም በእውነተኛ ጊዜ እርዳታን የማይቻል በማድረግ ግን ሁሉንም እንበል። እነዚህ ሁሉ ችግሮች ተፈተዋል እና ቅኝ ገዢዎቹ ማርስን ይደርሳሉ የት ይሰፍሩ ነበር? በአሁኑ ጊዜ ማንም ተወዳጅቹ የለም። የሰሜን ዋልታ በካፒቴኖቹ ውስጥ የውሃ በረዶ በመኖሩ ምክንያት የተለየ ዕድል ነው። ሌላው አስደሳች አማራጭ 81 ኪሎ ሜትር ስፋት ያለው የኮሮሌር ጉድጓድ ሲሆን በውሃ በረዶ የተሞላ ነው። ከባቢ አየር ፈሳሽ ውሃ በማርስ ወለል ላይ ለረጅም ጊዜ እንዲከማች የሚያስችል ወፍራም አይደለም። ሆኖም
በበረዶ ውስጥ የተቆለፉ የውሃ ኪሶች በቂ ቀዝቃዛ በሆነባቸው የጉድጓዶች ግርጌ ላይ ይገኛሉ። በማርስ ላይ ከቅርፊቱ በታች ባለው ፐርማፍሮስት ውስጥ በሚገኙ የከርሰ ምድር ውሃ ክምችቶች አቅራቢያ የመቀመጥ ዕድልም አለ። ከማርስ ምህዋሮች ጥምረት በተገኙ መረጃዎች ላይ የተመሰረቱ ጥናቶች በመላው ፕላኔት ላይ ከመሬት በታች የውሃ ቦታዎችን አሳይተዋልና ካርታ ሰጥተዋል። ከመሬት ከበረዶ ለማውጣት የበለጠ አስቸጋሪ ቢሆንም በኢኳቶሪያል ኪክሮስ ውስጥ ለሚገኙ ቅኝ ግዛቶች በር ሊከፍት ይችላል። በጣም ሞቃት በሆኑ ክልሎች ለኃይል ማመንጨት የፀሐይ ፓነሎች የበለጠ ውጤታማ ይሆናሉ። የተልዕኮ ዕቅድ አውጪዎች ይህንን ግኝት በሰሜናዊው ንፍቀ ክበብ ውስጥ ካለ ቦታ ጋር ለማጣመር ይሞክራሉ። የቦታው የመሬት ከፍታ በጣም ዝቅተኛ ሲሆን፣ ይህም ማለት ከባቢ አየር ወፍራም ነው። የጠፈር መንኮራኩርን ለማዘግየትና ለማረፍ ተስማሚ ነው። የሰፈራ ቦታ ሲፈልጉ ሌላው ግምት ውስጥ መግባት ያለበት በአቅራቢያው የላቫ ቱቦዎች መኖራቸውን ማረጋገጥ ነው። የላስ ቱቦ በመሰረቱ ማግማ በውስጡ ሲፈስ የሚፈጠር ረጅም ዋሻ ሲሆን ከዚያን ጊዜ ጀምሮ ባዶ ሆኗል። ይህም ወጥ የሆነ ዋሻ ያስገኛል። በምድር ላይ ብዙ ምሳሌዎችን እናያለንና በማርስ ላይ ሕንፃዎችን በውስጡ ለማኖር በቂ ሊሆኑ ይችላሉ። የላቫ ቱቦዎች እና ዋሻዎች በማርስ ላይ ተለይተው ቢታወቁም ተስማሚዎች ቀደም ሲል የጠቀስነውን ነገር የቦታውን ከፍታ እና በአቅራቢያው ያለውን የውሃ ተስፋ ግምት ውስጥ ማስገባት አለባቸው። አንድ ቦታ ከተመረጠ በኋላ ተልዕኮዎች አካባቢውን ለሰው ልጅ መኖሪያ ተስማሚ ማድረግ ሊጀምሩ ይችላሉ። ቅኝ ገዢዎች ሊያስፈልጋቸው የሚችሉት ሁሉም ነገር ወደ ማርስ በአንድ የጠፈር መርከብ ውስጥ አይመጣም። እዚህ በርካታ ቀዳሚ ተልዕኮዎች መከናወን አለባቸው። ይህም ቅኝ ገዢዎች ለሚያስፈልጋቸው ነገር መሰረት ይጥላል። ለረጅም ጊዜ ለሚቆዩ መኖሪያዎች ምርቱን ዲዛይን ለማግኘት በርካታ የሥነ ሕንፃ ውድድሮች ተካሂደዋል። ምንም እንኳን እስካሁን ድረስ ትክክለኛ ነው የሚባል ሞዴል የለም። በረዶን በመጠቀም መኖሪያዎችን ከመፍጠር ጀምሮ እስከ ፈንገሶች ዲዛይን ባለው መዋቅር የተገነቡ መኖሪያዎች ድረስ የተለያዩ ሐሳቦች አሉ። ሆኖም ግን አብዛኛዎቹ ሐሳቦች በማርስ ወለል ላይ የሚገኘውን ሬጎሊት በመጠቀም በራስ ገዝ ሮቦቶች አማካኝነት የሶስት ልኬት ማተሚያ ቴክኒኮችን በመጠቀም መኖሪያ ለመገንባት ይጠቀማሉ። እንዳለመታደል ሆኖ እንደዚያ ሮቦቶች እስካሁን የሉም። ስለዚህ ይህ ሐሳብ ዕድል ከመሆኑ በፊት እንኳን መዘጋጀት አለባቸው። ነገር ግን በመሰረቱ ይህ ጽንሰ ሐሳብ ከገጽታ ላይ ቁፋሮ ማድረግን ይጠይቃል። ከዚያም ይዘጋጃል እና ከውሃ በረዶ ጋር ወደ ኮንክሪት ተመሳሳይ ነገር ይቀላቀላል። ከዚያም መዋቅሩ በራስ ገዝ ሮቦቶች ሶስት ልኬት የታተመ ንብርብር በደረጃ ይደረጋል። የሮቦቲክ እርዳታ እና አርቲፊሻል ኢንተለጀንስ ለኮሎኒያኖች መምጣት መኖሪያውን በማዘጋጀት ረገድ እጅግ ጠቃሚ ይሆናሉ። ጠፈርተኞች ለራሳቸው ልብስ ብቻ የተገደቡ ስለሆኑ፣ በተለይም ከባድና ረጅም የእጅ ሥራ የሚጠይቁ ነገሮች ብቻ ስለሆኑ በእጅ ማድረግ የማይቻል ሥራ ይሆናል። የሶስት ልኬት ማተሚያ መኖሪያው ከተጠናቀቀ በኋላ ተጨማሪ ሬጎሊት ክብደትን መደገፍ አለበት። እነዚህ መኖሪያዎች ነዋሪዎችን ከጨረር በብቃት መጠበቅ አለባቸው። ስለዚህ በእነዚህ በርካታ ሐሳቦች የመጨረሻ ምዕራፍ ላይ መኖሪያውን በላይኛው ክፍል ላይ በማስቀመጥ በበለጠ ሬጎሊት እንዲሸፍኑ ይመክራሉ። ይህ የሆነበት ምክንያት ማርስ እንደ ምድር ያለ መግነጢሳዊ መስክ ስለሌላት ጨረርም በላዩ ላይ ትልቅ ችግር ነው። ስለዚህ በፀሐይና በቅኝ ገዢዎች መካከል ያለው ቁሳቁስ በበዛ መጠን ከከባድ ጨረሯ በተሻለ ሁኔታ ይጠበቃሉ። መኖሪያዎቹ ለሰዎች ተስማሚ በሆነ መንገድ ከተዘጋጁ በኋላ ቅኝ ገዢዎቹ መምጣት ሊጀምሩ ይችላሉ። በራስ ገዝ ሮቦቶች ገዛም ቢሆን አሁንም ብዙ የሚሰሩት ነገር አላቸው። ኃይልን ማገናኘት፣ መሳሪያዎችን ማዘጋጀት፣ በአጠቃላይ ቦታውን ማስነሳት ብቻ። ይህ በሚሆንበት ጊዜ ምናልባት በጊዜያዊ መኖሪያዎች ውስጥ መኖር አለባቸው። የደረሱበት የራሳቸው መርከብ ወይም ምናልባትም የሚተነፍሱ መኖሪያዎች ይሁኑ። በማንኛውም ሁኔታ እነዚህ መኖሪያዎች በጣም ሰፊ አይሆኑም እና ለመትረፍ መሰረታዊ ነገሮችን ብቻ ይሰጣሉ። ቋሚ መኖሪያዎች ዝግጁ ሲሆኑ ጫና ማድረግ ያስፈልጋቸዋል። መተንፈስ የሚችል አየር ለመፍጠር አንዱ ዘዴ በኤሌክትሮላይሲስ አማካኝነት ኦክስጂን ማግኘት እና ከዚያም ከናይትሮጂን ጋር መቀላቀል ነው። ኤሌክትሮላይሲስ ሃይድሮጂን የማመንጨት ተጨማሪ ጥቅም አለው። ወደ ሃይድራዚን እንደ ነዳጅ ይጣራ እንደ ከተፈጠረ በኋላ ይህ ግፊት ያለበት አካባቢ በአየር መልሶ ጥቅም ላይ በሚውሉ ስርዓቶች በቀላሉ ሊቀጥል ይችላል። ይህም በዓለም አቀፍ የጠፈር ጣቢያ እየተጠቀመበት ነው። ኦክስጂንን ለማግኘት ሌላኛው ዘዴ ቀድሞውኑ ከከባቢ አየር ውስጥ ካለው ካርቦን ዳይኦክሳይድ ነው። ለዚህም ነው የፐርሴቨራንስ ሮቨር ሞክሲ ሞጁሉን የሚያካትተው። ይህ የሚቻል መሆኑን ለማየት የሚደረግ ሙከራ ነው። ሆኖም ለእነዚህ ተግባራት ከፍተኛ የኃይል ምርት ያስፈልጋል። አንድ ግልጽ የኃይል ምንጭ የፀሐይ ፓነሎች ናቸው። በማርስ ላይ ግን የፀሐይ ምርት በምድር ላይ ካሉ ተመሳሳይ የፀሐይ ፓነሎች ከሚያገኙት 40%
ያህል ብቻ ነው። ምክንያቱም ማርስ ከፀሐይ በጣም የራቀችና ያነሰ ብርሃን ታገኛለች። ስለዚህ በቀንና በሌሊት ውህደት ምክንያት ግማሽ ጊዜ ብቻ ጠቃሚ የሆነ ምንጭ ነው። ይህም ቀደም ሲል በፕላኔቶ ላይ የፀሐይ ፓነል የተገነቡ የማርስ ተልእኮዎችን ያበላሹትን የአሸዋ አውሎ ነፋሶችን ሳይጠቅስ። ስለዚህ ይህ በራሱ ለኮሎኒያል በቂ አስተማማኝ አይደለም። ሌላው አማራጭ ገና ያልተፈጠረ ቀዝቃዛ የኑክሌር ኃይል ማመንጫ መላክ ሲሆን ይህም የበለጠ የተረጋጋ የኃይል ምንጭ ዋስትና ይሰጣል። በግልጽ ለማየት እንደሚቻለው ምርጡ መፍትሔ የኃይል መቆራረጥ ወይም ድንገተኛ አደጋ ሲያጋጥም ኃይል ለማከማቸት ከታመኑ ባትሪዎች ጋር ተጣምሮ ሁለቱ ድብልቅ ያካትታል። ሰፋሪዎችም ለፍጆታ እና ለሌሎች ዓላማዎች ውሃ የማምረትና የማጥራት አስፈላጊነትን ግምት ውስጥ ማስገባት አለባቸው። በሐሳብ ደረጃ በቀን በአንድ ሰፋሪ 5 ሊትር ማመንጨት ይችላሉ። ይህ ብዙም ችግር ሊሆን አይገባም፣ ምክንያቱም በማርስ ላይ በውሃ በረዶ መልክ ውሃ የት እንደምናገኝ እናውቃለን። በተጨማሪም ቅኝ ግዛቶቹ የውሃ ብክነትን ለመቀነስ የውሃ መልሶ ጥቅም ላይ የሚውሉ ሥርዓቶችን ማካተት አለባቸው። ይህ ቴክኖሎጂ በዓለም አቀፍ የጠፈር ጣቢያ ላይ ውጤታማ በሆነ መንገድ ጥቅም ላይ ውሏል። የውሃ ምርት በረዶውን ማውጣት እስኪተን ድረስ በምድጃ ውስጥ ማብሰል፣ በውሃ ውስጥ ማጠራቀምና በሴራሚክ ካርቦን ማጣሪያዎች እንደገና ማጣራት ቀላል ነው። እነዚህ እርምጃዎች ሲጣመሩ ለሕይወት ተስማሚ የሆነ መኖሪያ፣ የተዘጋ የተጠበቀ አካባቢና የተረጋጋ የኦክስጂንና የውሃ ምርት ለመፍጠር የሚያስፈልጉ ሁሉም ንጥረ ነገሮች አሉን። ከዚያ ጀምሮ ቅኝ ገዢዎቹ እፅዋትን ለምግብነት በማልማት ላይ ማተኮር ይችላሉ። ነገር ግን በመጀመሪያ ማሸነፍ ያለበት ትልቅ እንቅፋት አለ። በማርስ ላይ ሬጎሊት የሚባል አፈር ቢኖርም ለም ለመሆን መታከም አለበት። ይህ ሬጎሊት ለሰው ልጅ በብዛት መርዛማ የሆኑ ክሎሬትስን ይዟል። ስለዚህ በመጀመሪያ በውሃ መታጠብ አለበት። ከመርዛማ ንጥረ ነገሮች ከተጸዳ በኋላ ሬጎሊት በማዳበሪያ መታከም አለበት። ከዚህ በኋላም ቢሆን አፈሩ ከኦርጋኒክ ኩስ ጋር መቀላቀል አለበት። ስለዚህ ዘሮች እንዲበቅሉ ተስማሚ ሸካራነት እንዲኖረው አንድ ጥናት አስቀድሞ በማርስና በጨረቃ ላይ እፅዋትን ማሳደግ እንደሚቻል ያሳያልና እንዲያውም ስለዚያ ቪዲዮ ሰርቻለሁ። ነገር ግን ሌላ አማራጭ አለ። አኩፖኒክስ ወይም በተዘጋ ውህደት ውስጥ ከውሃ ጋር በቀጥታ በሚገናኙ ተክሎችን ማሳደግ። በዚህ አካባቢ ናይትሬትን ወደ ውሃው ለማድረስ ኃላፊነት ያለው የአሳ ኩሪያለ ቲላፒያዎች ለእነዚህ ክሎ ስርዓቶች በብዛት ጥቅም ላይ የሚውሉ አሶች ናቸው። ምክንያቱም ማንኛውንም ነገር ይመገባሉ እና በጨለመ ውሃ ውስጥ በደንብ ይተርፋሉ፣ እንዲሁም ለምግብነት የሚውሉ ናቸው። ስለዚህ ለቅኝ ግዛቶች አስፈላጊ የፕሮቲን ምንጭ ሊሆኑ ይችላሉ። የሰው ሰገራ እና ሌሎች ቆሻሻዎች እንደ ማዳበሪያ ሊያገለግሉ ይችላሉ። ምክንያቱም በእነዚህ ቅኝ ግዛቶች ውስጥ ሁሉም ነገር እንደገና ጥቅም ላይ መዋል አለበት። ስለዚህ ልክ እንደ የኃይል ምርት ምናልባት ስርዓቶችን አኩፖኒክስን እና ሬጎሊትን መጠቀም ብልህነት ሊሆን ይችላል። ያም ሆነ ይህ እነዚህ እርሻዎች በብርሃን መልክ ብዙ ኃይል ይበላሉ እና በቅኝ ግዛቶች ዕለታዊ ጥገና ያስፈልጋቸዋል። በእነዚህ ሁሉ ስርዓቶች ቅኝ ግዛት ቀላል ሕይወት ባይሆንም እንኳ ራሱን ችሎ መኖር ይችላል። በትንሽ ቦታ ውስጥ ብቻ የተገደበ፣ ከተመሳሳይ ሰዎች ጋር የተጣበቀ፣ ብዙ ጊዜ ተመሳሳይ ነገሮችን የሚበሉ እና የማያቋርጥ ሥራዎችና ውጥረት ሲኖር የስነልቦና ፍላጎቶቹ በጣም አድካሚ ይሆናሉ። በምድር ላይ እንኳን ሰዎች የሚኖሩባቸው በጣም ሩቅ እና ብቸኛ ቦታዎች አሉን። ለምሳሌ በአንታርክቲካ ውስጥ ያሉ ሳይንቲስቶች ወይም የባህር ሰርጓጅ መርከቦች። እነዚህ ቡድኖች የአእምሮ ጤንነታቸውን ለመጠበቅ መደበኛ የስነልቦና ምርመራዎችን ያደርጋሉ እና በእነዚህ ሁኔታዎች ውስጥ እንኳን እዚያ ያሉ ሰዎች ሁል ጊዜ ወደ ቤታቸው ሊመለሱ እንደሚችሉ ያውቃሉ። ነገር ግን በማርስ ላይ ያሉ ቅኝ ገዢዎች ወጥመድ ውስጥ ናቸው። ወዲያውኑ ወደ ኋላ መመለስ የለም። ስለዚህ ጠንካራ የአእምሮ ጥንካሬ ያላቸው ሰዎች ብቻ ሊቋቋሙት ይችላሉ። በተጨማሪም ከዝቅተኛ የስበት ኃይል ጋር የተያያዙ የተለያዩ የጤና ችግሮች አሉ። በኤስ ላይ በኬሊ መንቴዎች ላይ የተደረገው የዜሮ ስበት ሙከራ የጡንቻ እና የአጥንት ክብደት መቀነስ፣ የእይታ ችግሮች፣ ደካማ ፈሳሽ ስርጭት፣ የክብደት ስሜት ማጣት፣ የአከርካሪ አለመመጣጠን፣ የልብና የደም ቧንቧ ችግሮች እና ደካማ የበሽታ መከላከያ ሥርዓትን ጨምሮ ከባድ የጤና ችግሮችን አስከትሏል። የሰው አካል ለረጅም ጊዜ በዝቅተኛ የስበት ኃይል አካባቢ እንዴት እንደሚቋቋም በትክክል ባናውቅ ማርስ ያሉ ሰፋሪዎች ከእነዚህ ጉዳዮች ውስጥ አንዳንዶቹን ሊታገሉ ይችላሉ። አደጋዎቹን ለመቋቋም ሰፋሪዎች ብዙ የአካል ብቃት እንቅስቃሴ ማድረግ ይጠበቅባቸዋል። ይህም የሥራ ሰዓታቸውን የበለጠ ያራዝማል። ናሳ ለረጅም ጊዜ በሚቆዩ ተልእኮዎች ለሚጀምሩ የጠፈር ተመራማሪዎች የጄኔቲክ ማሻሻያዎችን እስከ ማሰብ ደርሷል። የጨረርና የማይክሮግራቪቲ አደጋዎችን እና ሌሎችንም ጨምሮ። ይህ በአሁኑ ቴክኖሎጂ እንኳን አሳማኝ ሊሆን ይችላል። ምንም እንኳን በእንደዚህ አይነት ማጭበርበር የሞራል ገደቦች ላይ ብዙ ውዝግብ ቢፈጠርም፣ አሁንም እነዚህ ሁሉ ግምት ቢኖርም ለመሄድ የሚፈልጉ በጎ ፈቃደኞች የሉም። ዕድል በተፈጠረ ቁጥር ኤጀንሲዎችን፣ ኩባንያዎች ከተስፋ ሰጪ እጩዎች ብዙ ማመልከቻዎችን ተቀብለዋል። እነዚህ ቅኝ ግዛቶች ቴክኖሎጂ እዚህ እንዴት እንደሚሻሻል ላይ የተመሰረቱ ናቸው። ምንም እንኳን
በአሁኑ ጊዜ ብዙ ነገር እንዳለን ቢመስልም ከምድር ውጭ መሠረቶችን ለመፍጠር የሚያስፈልጉትን ሁሉ ባይሆንም የሰው ልጅ በማርስ ላይ ቅኝ ግዛት ያገኛል ብለው ያስባሉ። የናሳ ዓላማ በ2030ዎቹ መጨረሻ ላይ በመሆኑ ያ ምክንያታዊ ነው ብለው ያስባሉ። ወደዚያ መሄድ ያስቡበት ይሆን? መልሶን በአስተያየቶች ውስጥ would be self-sufficient, although it would not be an easy life. Confined to a small space, stuck with the same people, often eating the same things, and with constant tasks and stress. The psychological demands would be very taxing. Even on Earth, we have some very remote and lonely places where people live. For instance, scientists in Antarctica or submarine crews. These groups undergo regular psychological checks to protect their mental health. And even in these situations,